ዛሬ በመላው እንግሊዝ ፕሪሚየር ሊግ ትልቅ መነጋገሪያ በሆነውና መድረኩ ሙሉ በሙሉ ባናወጠው ታላቅ የዝውውር ዜና እንጀምራለን። አዎ፣ ጉዳዩ የሚያተኩረው በኒውካስትሉ የዓለም አቀፍ ኮከብ ብሩኖ ጉማሬስ እና በሰሜን ለንደኑ ግዙፍ ክለብ አርሰናል ላይ ነው። ባለፉት ሰዓታት ውስጥ እጅግ ታማኝ ከሆኑ የዝውውር ባለሙያው ፋብሪዚዮ ሮማኖ የወጡ መረጃዎች እንደሚያመለክቱት መድፈኞቹ ይህንን ብራዚላዊ ሞተር ወደ ኤሚሬትስ ለማምጣት እጅግ አስገራሚና ያልተጠበቀ እምርታም አሳይቷል። ዛሬ በዚህ ልዩ ትንታኔያችን አርሰናል ከተጫዋቹ ጋር ስላደረገው ሚስጥራዊ የግል ስምምነት፣ ለኒውካስትል ስለሚቀርበው የ70 ሚሊዮን ፓውንድ ይፋዊ ጥያቄና አሰልጣኝ ሚካኤል አርቴታ ይህን ዝውውር እንዲፈጸም ለምን ሌት ከቀን እየገፋ እንደሆነ በዝርዝር እንመለከታለን። ቪዲዮን እስከመጨረሻው ተከታተሉ። ወደ መጀመሪያውና ትልቁ ሰበር መረጃ ስንገባ አርሰናል በዝውውር ገበያው ላይ ትልቅ የበላይነት የሚያገኝበትን ወሳኝ እርምጃም ተራምዷል። እንደ ፋብሪዚዮ ሮማኖ ይፋዊ ዘገባ ከሆነ አርሰናል ከብሩኖ ጉማሬስ ጋር በግል ጥቅማ ጥቅሞች ዙሪያ ሙሉ በሙሉ ስምምነት ላይ ደርሷል። ይህ ማለት ተጫዋቹ ወደ ሰሜን ለንደን ለመጓዝ ሙሉ ፈቃደኝነቱን ሰጥቷል። ክለቡ ያቀረበለትን የደሞዝ ክፍያ፣ የውል ዘመንና በቡድኑ ውስጥ የሚኖረውን ስልታዊ ሚና ሙሉ በሙሉም ተቀብሏል። ቡርኖ በሚቀጥለው የውድድር ዓመት የአርሰናልን ማሊያ ለመልበስና በሻምፒዮንስ ሊግ መድረክ ላይ ለመጫወት እጅግ ከፍተኛ ፍላጎት እንዳለው ለቅርብ ሰዎቹም አረጋግጧል። አሁን ተጫዋቹ አረንጓዴ ማብራት ካበራ በኋላ የቀረው ብቸኛውና ከባዱ ስራ የሁለቱ ክለቦች ስምምነት ላይ መድረስ ብቻ ነው። ታዲያ አርሰናል ይህንን ዝውውር ለመጨረስ ምን እያደረገ ነው? መድፈኞቹ ለብሩኖ ጉማሬስ ዝውውር አዲስና ይፋዊ የዝውውር ጥያቄ በቅርቡ ለማቅረብ አቅደዋል። የአርሰናል የቦርድ አባላት ለብራዚላዊው አማካይ 70 ሚሊዮን ፓውንድ በጥሬ ገንዘብ ለማቅረብ የመጨረሻ ዝግጅታቸውን አጠናቋል። ነገር ግን ነገሩ በቀላል የሚጠናቀቅ አይመስልም። ምክንያቱም የኒውካስትል ዩናይትድ አመራሮች አርሰናል የሚያቀርበውን ይህንን የ70 ሚሊዮን ፓውንድ ጥያቄ ውድቅ እንደሚያደርጉት በሰፊውም ይጠበቃል። ኒውካስትሎች ተጫዋቾቻቸውን በቀላሉ የመልቀቅ ፍላጎት የሌላቸው ሲሆን ዋጋውን ከዚህ በላይ ከፍ ለማድረግም ይፈልጋሉ። ይሁን እንጂ ይህ ለአርሰናል ተስፋ አስቆራጭ አይደለም። ምክንያቱም መድፈኞቹ ድርድሩን በጥብቅ በመግፋትና የገንዘብ አከፋፈል ስልቶችን በማስተካከል ስምምነቱን በመጨረሻ ማጠናቀቅ እንደሚችሉ ሙሉ እምነት አላቸው። ከዚህ ዝውውር ጀርባ ትልቁንና ዋናው ሚና እየተጫወተ ያለው ራሱ አሰልጣኝ ሚካኤል አርቴታ ነው። አርቴታ ይህ ዝውውር በአስቸኳይ እንዲፈጸምና ቡርኖን በአዲሱ የውድድር ዘመን በቡድኑ ውስጥ ለማየት በጥብቅ እየገፋም ይገኛል። አርቴታ ቡርኖን የፈለገበት ዋና ዋና ስልታዊ ምክንያቶች የሚከተሉት ናቸው። አንደኛው የመሃል ሜዳ ቁጥጥርና ሚዛን ሲሆን ቡርኖ ጉማሬስ ኳስን ከኋላ መስርቶ የማውጣት ጨዋታዎችን የመቆጣጠርና አስገራሚ የሆኑ ቁልፍ ኳሶችን ወደፊት የማስተላለፍ ልዩ ብቃት አለው። ሁለተኛው ከዲክላን ራይስ ጋር የሚኖረው ጥምረት ሲሆን ቡርኖ ከመከላከል መስመሩ ፊት ለፊት ሲሰለፍ ዲክላን ራይስ በነፃነት ወደፊት እየሄደ ለአጥቂዎች ድጋፍ እንዲያደርግና የቡድኑን የማጥቃት ኃይል እንዲያሳድግ ሰፊ ድል ይፈጥርለታል። ይህ ጥምረት አርሰናልን በፕሪሚየር ሊጉ ፍጹም የማይበገር የመሃል ሜዳ ባለቤት ያደርጓል። በአጠቃላይ የአርሰናል የዝውውር ቦርድ ይህንን የብሩኖ ጉማሬስን ዝውውር ቅድመ ውድድሩ ከመጀመሩ በፊት በፍጥነት ለመጨረስ ሌት ተቀን እየሰራ ይገኛል። ዝውውሩ ከተሳካ አርሰናል በፕሪሚየር ሊጉ ላይ ፍጹም አስፈሪ የሆነ የመሃል ሜዳ ጥምረት ይኖራል ተብሎም ይጠበቃል። አርሰናል ለብሩኖ ጉማሬስ 70 ሚሊዮን ፓውንድ ማቅረቡ በቂ ነው ወይስ ኒውካስትልን ለማስማማት ዋጋውን ከፍ ማድረግ ይኖርበታል? ቡርኖና ዲክላን ራይስ በመሃል ሜዳው ላይ አንድ ላይ ቢሰለፉ በፕሪሚየር ሊጉ ምርጥ ጥምረት ሊሆኑ ይችላሉ? ሀሳባችሁን አሁኑኑ ከታች ባለው የኮሜንት መስጫው ላይ ጻፉልን። ቪዲዮ ላይክ እና ሼር ማድረጋችሁን አትዘንጉ። አዳዲስ የስፖርት መረጃዎች በፍጥነት ለማግኘት ቻናላችንን ሰብስክራይብ ያድርጉ። በሚቀጥለው ቪዲዮ እስከምንገናኝ መልካም ጊዜ